ሰላም ቤተሰቦች እንዴት ናችሁ? ዛሬ አንድ ሁለት ነገሮች ልነግራችሁ ፈልጋለሁ። ሁላችንም ሶሻል ሚዲያ ላይ ወጥተን ስራ መስራት እንፈልጋለን። ያው አሁን ዘመኑ የሶሻል ሚዲያ ስለሆነ ማለት ነው። ዘመኑ የኦንላይን ቢዝነስ ነው። ስለዚህ እኛ ከዘመን አንለይም። በድሮ አሰራር እንሂድ ካልን በጣም ወደ ኋላ እንቀራለን ወይም ከጨዋታ ውጭ እንሆናለን ማለት ነው። ስለዚህ ዘመኑን ያመጣልንን ይሄንን የሶሻል ሚዲያ ወይም ደግሞ የኦንላይን ቢዝነሶችን እንዴት ነው ጆይን የምናደርገው፣ እንዴት ነው ራሳችንን እዛ ውስጥ ማስገባት የምንችለው የሚለውን ነገር በጣም ክሊርሊ ማወቅ ይኖርብናል ማለት ነው። ኦንላይን ቢዝነስ ለመጀመር ሁለት መሰረታዊ ነገሮች ወይንም ሶስት መሰረታዊ ነገሮች አሉ። አንደኛውና ዋነኛው ፕሮዳክት ነው። ሶሻል ሚዲያ ላይ ይዘነው የምንቀርበው ፕሮዳክት ያስፈልገናል፣ ልንሸጠው ልናስተዋውቀው የሚገባ ማለት ነው። አንደኛ ነገር ምንድነው? ፕሮዳክት ነው። ሁለተኛ ነገር ደግሞ ታይም ነው። ታይም ያስፈልገናል፣ ጊዜ መስጠት ያስፈልጋል ማለት ነው። ለምን? ሁላችንም ስራ ይኖረናል፣ ቤተሰብ ይኖረናል፣ ልጆች ይኖሩናል እና የዕለት ዕለት ኑሯችንን የምንገፋበት የሆነ ስራ አለን። ስለዚህ ከዛ ላይ ተሻምተን ለኦንላይን ቢዝነስ የምናዘጋጀው ምን ያስፈልጋል? ሁለተኛ ላይ መሰረታዊ ነገር ማለት ነው ታይም ማለት ነው። ሶስተኛ ላይ ደግሞ ኤክሰሰሪ ነው። ኤክሰሰሪዎቹ ምንድነው? ያው ሁላችንም እጃችን ላይ ያለው ነገር ነው፣ ኢንተርኔት እና ስማርትፎን ማለት ነው። አሁን አብዛኛዎቹ የሚሰሩት በስማርትፎን ነው። ስለዚህ እነዚህ ሶስት መሰረታዊ ነገሮች ካሉን መጀመሪያ ምን ብያለሁ? ፕሮዳክት ምንድነው ይዘን የምንቀርበው? ሚዲያ ላይ ምንድነው የምንቀርበው? ለሰው ምንድነው የምናስተዋውቀው? ምንድነው የምንሸጠው? ፕሮዳክት ያስፈልገናል፣ ጊዜ ያስፈልገናል፣ ከዛ ደግሞ አክሰሰሪዎቹ ያስፈልጉናል ማለት ነው። እነዚህ ሶስት ነገሮችን ይዘን ስራ መጀመር እንችላለን ማለት ነው። ስለዚህ እኔ አንደኛውና ወሳኙን ነገር ፕሮዳክቱን ይዤላችሁ መጥቻለሁ። ጊዜው ያለው እናንተ ጋር ነው፣ አክሰሰሪው ያለው እናንተ ጋር ነው። ስለዚህ ምንድነው ያመጣሁላችሁ ፕሮዳክት? ፖፖ ላይቭ ስትሪሚንግ የሚባል ትልቅ ፕላትፎርም ነው። ፖፖ ላይቭ ስትሪሚንግ ይሄ የኛ ፕሮዳክት ነው ማለት ነው። እኔ አውጥቼ አሁን ለእናንተ እየሸጥኩት ያለሁት ለእናንተ እያስተዋወቅኩ ያለሁት ምንድነው? ትልቁ ፕሮዳክት ፖፖ ላይቭ ስትሪሚንግ። ይህንን ፕሮዳክት ለእናንተ ይዤላችሁ እመጣለሁ። እናንተም ነገ የምትሰሩት ይህንን ስራ ምንድነው? ይህንን ፕሮዳክት ለሰዎች መሸጥ ማለት ነው። ይህንን ፕላትፎርም ለሰዎች ማስተዋወቅ፣ ሰዎች መጥተው እዚህ ፕላትፎርም ላይ ስራ እንዲሰሩ ማድረግ ነው። በቀላል አማርኛ እያስረዳኋችሁ ነው። በቀላል አማርኛ ማለት ነው። ምንም ውስብስብ ነገር የለውም። አለቀ ደቀቀ። ይህንን ማድረግ የምትችሉ ልጆች፣ አዎ ይህንን ፕላትፎርም ለሰዎች አስተዋውቃለሁ። ኦንላይን ላይ ሊሆን ይችላል፣ ኦፍላይን ላይ ሊሆን ይችላል፣ ታክሲ ውስጥ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል። በፈለግነው በተንቀሳቀስንበት ቦታ ላይ ሁሉ ይህንን ምርት፣ ይህንን ፕሮዳክት፣ ይህንን ፕላትፎርም መሸጥ እንችላለን ማለት ነው። እንዴት ነው የምንሸጠው? አሻሻጡ ልክ እንደሌላው ፕሮዳክት ይሄ በዚህ ያህል ብር ነው፣ ይሄ በዚህ ያህል ብር ነው አይደል። ይሄ ፕሮዳክት የሚፈልገው፣ ይሄ ፕላትፎርም የሚፈልገው ምንድነው? ሁላችንም የዚህ ፕላትፎርም ወኪል እንድንሆን ነው። ፕላትፎርሙን እንድናስተዋውቅለት፣ በዓለም ላይ ያሉ ሰዎች ሁሉ እዚህ ፕላትፎርም ላይ ገብተው ይህን ፕላትፎርም እንዲጠቀሙ ማለት ነው። በጣም ተወዳዳሪዎች ስላሉበት ያሉትን ተወዳዳሪዎች ሁሉ አሸናፊ ሆኖ መውጣት ይፈልጋል። ያሉት ሶሻል ሚዲያዎችን ሁሉ አሸናፊ ሆኖ መውጣት ይፈልጋል። ስለዚህ ራሱ ፕላትፎርሙ ደግሞ የሚሰራበት የራሱ የሆነ አሰራር አሉት፣ ፕሮዳክቶች አሉት፣ ኮይኖች አሉት። እነዛን ኮይኖች እኛ ሰዎችን ባመጣን ቁጥር፣ ሰዎች በገቡና ፕላትፎርሙ ላይ በተንቀሳቀሱ ቁጥር፣ እነሱም ሌላ ሰዎች ባመጡ ቁጥር ሰው እዛ ገብቶ የሚያንቀሳቅሰው የሚጠቀመው ፕላትፎርሙ ላይ የምንጠቀመው ማንኛውንም ነገር የምናደርገው እሱ ያዘጋጀው ቨርቹዋል ኮይኖች ስላሉ፣ ቨርቹዋል ከረንሲዎች ስላሉ እሱን በምናንቀሳቀስበት ሰዓት ፕላትፎርሙ ይጠቀማል ማለት ነው። ያኔ ለኛ ይከፍለናል። በጣም አሳጥሬ እየነገርኳችሁ ነው ነገሩን።
ስለዚህ ይህንን ነገር ዲቴይሊ ገብቼ በደንብ እንዳስረዳችሁ እያንዳንዱን ስቴፕ እንድመራችሁ አብረን እንድንሰራ አብረን እንድናድግ መስራት የምትፈልጉ ሲሪየስ የሆናችሁ ልጆች ገብቶ የሚወጣ ሰው እንዳይመጣ ባዮ ላይ ገብታችሁ የቴሌግራም ቁጥር ያለ እሱን ገብታችሁ በቴሌግራም ቁጥር ላይ መስራት እንፈልጋለን ጆይን ማድረግ እንፈልጋለን በሉኝ። ኢሚዲየትሊ ወደ ፕላትፎርሙ አስገብቻችሁ ፍሮም ቱዴይ ስራውን መስራት ስለ ፕላትፎርሙ ማስተዋወቅ መጀመሪያ ዕውቀት ይቀድማል። ዕውቀቱን በደንብ ሰጥቻችሁ ኢሚዲየትሊ ወደ ስራ የምትገቡበትን ነገር አመቻችላችኋለሁ። አረዘምኩት ቪዲዮውን። በተከታታይ ቪዲዮዎች እመጣለሁኝ። ሰላም ለእናንተ ይሁን። ባዮ ላይ ገብታችሁ መስራት እፈልጋለሁ በሉ። ባዮ ላይ ባለው ስልክ ቁጥር የቴሌግራም ቁጥሬ ነው። እሺ፣ መልካም ቀን።